እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ግን አዋቂነቱ በታዋቂነቱ ልክ አለመሆኑን ያሳየበትና ሰላም ለከ ዮሐንስ ታኦጎሎስ። ሰላም ጤና ይስጥልኝ ክቡራን የታኦጎሎስ ዮሐንስ ቤተሰቦች እንደምንሰነበታችሁ። እግዚአብሔር ይመስገን። እንግዲህ ክብሩ ይስፋ ለመድኃኒዓለም። እንግዲህ ድጋሜ ተገናኝተናል። እንግዲህ ደግሞ ዛሬ ተመልሼ የመጣሁት ሰሞኑን በማህበራዊ ሚዲያ ሲዘዋወር የነበረ ሃይማኖታችንን የሚመለከት ነገር ነበርና ያው ሁላችሁም ታውቁታላችሁ። እፎይ በተባለው ወንድማችን ዙሪያ የብዙ ሰዎች አስተያየት ሲሰጥ ነበር፣ ብዙ ጥቃት ሲሰነዘር ነበር። ኦርቶዶክስን ጥፋተኛ የማድረግ ነገር ነበር። ሁሉንም ወደ ክርስቶስ ወደ ኦርቶዶክስ ላይ የማላከክ ዘመቻዎች ነበሩና እስቲ እንግዲህ እኔም በበኩል ይዤላችሁ ከዛም ከዚህም ሰብስቤ ይዤላችሁ የመጣሁት ቪዲዮዎች አሉ። እንግዲህ እነሱን እያየን የሰዎችን ሀሳብ እየሰማን የራሳችንን ሀሳብ እየሰጠን እንግዲህ እንቀጥላለን ማለት ነው። እስቲ እንግዲህ ከመጀመሪያው ቪዲዮ እንጀምር። አሁን ያለነው የአብይ ጾም እንግዲህ የበረከት ጾም ነው። ይሄንን ጾም የካዱ ይሄ ጾም በስቶብናል ያሉ መናፍቆች ድሮ በእኛ ቤት ሆነው ዛሬ በዛኛው ቤት ምን ይላሉ? እስቲ እንስማቸው። በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እናንተ ደካሞ ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝ የለ፣ ሰው ሙቷል ፍታት የሚለኝ የለም። አሁን ንግስ ነግሷል ተረስና ምድራዊ መጽዋት ተቀበለ የሚለኝ ሰው የለ፣ ቀብር አስቀብር የሚለኝ ሰው የለ። እንደው ከስንቱ ዳንኩኝ እንደው ከስንቱ ዳንኩኝ እኔ አሁን ክርስቶስን እያመለኩ ማራራታ እያኖራለሁ። አህያ ብታስብ ያው ሳሯን ነው። ከዛ የዘለለ ነገር ምንም የሚባልበት ነገር የለም። የታመመን እንደመጠየቅ የሞተን እንደመቅበር ምን መታደል አለ በምድር ላይ። ይህ ሰው ሲል የነበረው እንደፈለኩ በርገሬን እየበላው ነው። ስለዚህ ሆድ ያለው ከሆዱ የዘለለ አስተሳሰብ ነገር የለም። በነገራችን ላይ ጭንቅላታችን ላስቲክ ነው ይባላል። ብዙ ማሰብ ከቻለን ሰፊ ነው ይወጠራል። ማሰብ ካልቻለን ደግሞ ተኮራምቶ ትንሽ ነው ይመጣልና ዶሮ ብታለም ያው ምንድነው እሱ ምንድነው ጭራ ነው ምናምን የሆነ ነገር የሚባል አለ። ከሆድ የዘለለ ነገር የለውም ልክ ይሄ ሰው። ስለዚህ ትልቁ ህልሙ ሆዱ ነው። ከኛ ቤት የወሰደው ከኛ ቤት እንኳን አይደለም ከመርካቶ የገዛው ቀሚስ በእኛ ቤት ቢኖር ትርጉም አለው። እዛ ቤት ሆኖ የለበሰው ቀሚስ አንደኛው የሚያገለግለው ለዚህ ሰው የሆዱን ስፋት መሸፈኛ ነው። ሌላ ተአምር የለውም። ያደረገው መስቀል ማሳሳቻ ነው። ከመርካቶ ገዝቶ የሚለብሰው ቀሚስ የሆዱን ትልቀት የሆዱን ተራራነት አንዳንዴም የሆዱ ስፋት ሄዶ ለክረምት በረንዳም ሊሆን ይችላል፣ ቢያከራየው ተጨማሪ ገበያም ሊሆን ይችላል። ይሄ ግለሰብ የሆዱ ሙላት ላለማሳየት ቀሚሱን ከመቀበል ውጪ ምንም የሚያደርገው የለም። ሰዓታት ቁም የለ፣ ማህሌት ቁም የለ፣ ኪዳን ቅዳሴ በምን እድል። እጣኑ እኮ ያውዳል፣ እጣኑ እኮ ይናፈቃል። የጣኑ ሽታ እኮ ከባድ ነው። ከሱ መራቅ በጣም የሚገርመው ነገር ከኛ ቤት ሲወጡ ድምጻቸውም ጭምር ነው የሚወሰደው፣ ግርማ ሞገሳቸውም ጭምር ነው የሚያልቀው፣ ሐሳባቸውም ይወሰዳል። አባት የተባሉት ወርደው ሕፃን ይሆናሉ። ንግስ ሲሆን ምዳይ ምጽአት ምጽአቱ እኮ ለእርሶ ነው። ደግሞ ዜና አባት ሰርተህ ጠረህ ግረህ በላ መክፈል ይችሉበታል ኦርቶዶክሳውያን። እርሶ ጸሎት እኛ ምጽዋት ከዛ ተባብረን መንግስተ ሰማያትን እንገዛበታለን። ከመንግስተ ሰማያት ገበያ እኮ ነው የወጡት የኔ አባት። ሌላ ተአምር አይደለም። ምንም ሌላ አልተገኙም። በርገር ላይ ነው የቀሩትና ያን ያህል ባያስቡ በጣም
ይገርማቸዋል። ደግሞ አሁንም እኮ ይህንን ቪዲዮ አይቶ የኦርቶዶክስ አባቶች የሚልም እኮ አይጠፋም። እውቀት የሌለው ዝም ብሎ ከቤተክርስቲያን የራቀ ዝም ብሎ ቁጭ ብሎ አፉን የሚከፍት ሰው እኮ አይጠፋም። ግን ያው እነዚህ ናቸው የኦርቶዶክስን የክብረ ልብስ መገለጫዎቿን። ይሄ ደህና መርካቶ መጣላቸው። በቃ የልብስ ንግድ የተስፋፋበትም ዘመን ሆነ። እንዳሻው ገዛ እየገዛ ይለብሳል። ከዛ በኋላ በዛ ከኦርቶዶክስ ውጭ ቤተክርስቲያን የማትፈቅደውን ስራ እየሰራ ሃይማኖታችንን ለማሰደብ የሚጣጣሩ ሌት ቀን የማይተኙ ሰዎች አሉና እንግዲህ ቤተክርስቲያን በዚህ በውስጥ ደግሞ በእነዚህ ትፈተናለች። ደግሞ ሰሞኑን ያው እንደምታዩት በውጭ ደግሞ ሌላ ፈተና መጥቶባታል። እስቲ እንግዲህ እኔ እንጨት አምላኪ ለእንደዚህ አይነቱ ምህረት የሌለው ምላሽ እንሰጣለን፣ ማያዳግም ማለት ነው። ምክንያቱም እኔ ጋር እንደዚህ አይነት ቀልድ አይሰራም። ስታከብር ትከበራለህ። አንተ በሴት ብልት ቅርጽ ድንጋይ የምታመልክ በመቶ ሺዎች ከፍለ ሳውዲ ላይ ሄደ ምትጎበኝ እንደወንክ በመረጃ ሳያለሁኝ ድንጋይ አምላኪ መሆነን ያውም ጥቁር ድንጋይ እንደምታመልክ ማለት ነው። ሳይ አልቡኻሪ 43 76 እና 77 ላይ የተዘገበ ሐዲስን ላንብብልህ። እንደዚህ ይላል we used to worship a stone ድንጋይ እናመልክ ነበር and when we found a better stone than the first one ከመጀመሪያው የተሻለ ድንጋይ ስናገኝ we would throw the first one የመጀመሪያው ምን እናደርገዋለን? እንጥለዋለን and take the latter እና ሁለተኛውን እንይዛለን but we could not get a stone then we would collect some earth that is soil ግን ድንጋይ ካጣን አፈር እንሰበስባለን and then bring a sheep and milk that sheep over it በግና መጣና ከዛ ላዩ ላይ እናልበዋለን አፈሩ ላይ ማለት ነው and perform the tawaf around it ከዛ ምን እናደርጋለን? እንዞራለን ምኑ ላይ? የሰበሰቡት አፈር ላይ ማለት ነው። this much stupidity ማለት ነው። ድንጋይ ያመልኩ ነበረ። የተሻለ ድንጋይ ትልቅ ድንጋይ ሲያገኙ ያኛውን ድንጋይ ይቀይሩታል። ድንጋይ ካጡ ደግሞ አፈር ከምረው አፈሩ ላይ በጋልበው አውኩተውት ማለት ነው እንዲያያዝ እሱን ይዞሩት ነበረ። በጣም የሚገርመው ደግሞ ይሄንን ሲያደርጉ ራቁታቸውን ነው። ሴቶቹ ራቁታቸውን ምንም ልብስ ሳይለብሱ ማለት ነው። ይሄም ሳይ ሙስሊም 30:28 ላይ የተዘገበ ነው። during the pre-Islamic days women circumambulated the Kaaba naked. how they circumambulated? naked ራቁታቸውን። እሺ ሙሐመድ ከመዲና ወደ መካ ሲገባ ምንድነው ያደረገው? ሙሐመድ ከመካ ወደ መዲና ከስደት በኋላ ሲመለስ ያደረገው 360 ድንጋዮችን ጣዖቶችን መሰባበር ነበረ። ይህም በቡኻሪ 24:78 ላይ የተዘገበ ነው። ግን ጥቁሩን ድንጋይ ካባን ትቶላችኋል። ይህንን ካባ ልክ መካ ሲገባ ሙሐመድ ምን ያደርግ ነበር? ይስመው ነበረ። ቡኻሪ 16:03 ላይ የተዘገበ ነው። እንደዚህ ይላል I saw Allah's messenger arriving at Mecca. He kissed the black stone corner first ይላል። በመጀመሪያ እንደገባ መካ ምንድን ነበር የሚያደርገው? ጥቁሩን ድንጋይ መሳም ነበር ማድረግ ነበረ። ተከታዮቹስ የሙሐመድ ተከታዮች ግን ድንጋይ መሳም ፍላጎት አልነበራቸውም፣ ደስተኛም አልነበሩ። ምክንያቱም ድንጋዩ ምንም ቫልዩ እንደሌለው ምንም ሊያደርግ እንደማይችል ያውቁት ነበረ። ይህንንም በሳይ ሙስሊም 12:7 ቢ ላይ የተዘገበ ነው። እንደዚህ ይላል ኢብን ዑመር Allah be pleased with them reported that Umar Allah be pleased with him kissed the stone and said I am kissing you whereas I know that you are a stone but I saw Allah's messenger kissing you that is why I kiss you ይላል። አንተ ድንጋይ እንደሆንክ አውቃለሁኝ፣ ምንም ልጠቅመኝ ልጎዳኝ እንደማትችል አውቃለሁኝ፣ የሳምኩህ አለ። ነብዩ ሲስምህ ስላየው ብቻ ነው። ያላህ መልእክተኛ ሲስምህ ባላይ ኖሮ አልስምህም እያለ ነው። ይሄ ሰው ጥሩ ግንዛቤ ያለው ድንጋይ መሳም ድንጋይ ማምለክ ምንም ቫልዩ እንደሌለ ያውቃል። ነገር ግን ነብያችሁ ስላዘዘ ብቻ ምን አደረገ? ድንጋይ ሄዶ ይስም ነበረ። ነብያችሁ ስላደረገ ያደርግ ነበረ። ይሄ ጥቁሩ ድንጋይን ግን ተራ ድንጋይ ነው ብለህ እንዳታስበው ደግሞ ነብይህ እንዴት አድርጎ እንደቆለፈ ልንገርህ። ከገነት የመጣ ነው አለህና ሸወደ።
አየህ አንተ ብዙ እንጨት አልክ አይደል? ኢትዮጵያ ውስጥ ጨቅ ድንጋይ አለን ብዬ እንዳልልህ ነብይህ እንዴት እንደሸወደ ልንገርህ። ከገነት የወረደ ነው አለህና ጀሚ አልተርሚዲ 8:77 ላይ እንደዚህ ይልሃል። ኢብን አባስ ናሬትድ ዛት ኢብን አባስ ነው የተረከው። the messenger of Allah said ያላ መልእክተኛ እንዲህ አሉ the black stone descended from the paradise ጥቁሩ ድንጋይ የወረደው ከገነት ነው አሉ። it was more white than the milk ከወተት በጣም ነጭ ነበር አሉ። then it was blanched by the sin of the children of Adam በአዳም ልጆች ኃጢአት ነው የጠቆረው አሉ። ይሄንን ጥቁር ድንጋይ ጥቁር ድንጋይ የጠቆረው በነገራችን ላይ ፕሪስላም ሴቶቹ ወር አበባቸውን ይቀቡት ነበር፣ ወንዶቹ ደግሞ ብልታቸውን ይጨምሩበት ነበረ። በሴት ቅርጽ ብልት የተሰራውበት ምክንያቱ ምንድነው? እሱ ልጅ ያሰጠናል ብለው ልክ እንትን መስዋዕት ያቀርቡለት ነበር። በቃ ሴቶቹ ፔሪዳቸውን እየቀቡ በዚህ ምክንያት ነው የጠቆረው። ምንም መሸፋፈን አያስፈልግም። ነብያችሁ ግን ምንድነው ያለው? ኃጢአታችሁን ያጠቆረው እንጂ ከወተት ሚነጣ ነበር ከገነት ነው የመጣው ይላል። ውሸት። እስቲ አላህ የት ቦታ ነው ይህንን ድንጋይ ከወተት ሚነጻ ልክ የላችኋለሁ በአዳም ኃጢአት ነው የሚጠቁረው ብሎ ያለበት አለ? አላህ የለም። መሐመድ ነው ይህንኑ ፈጠራ ፈጠረና እናንተን ለመሸወድ ምን አለ? ከወተት ሚነጣ ነበር አለ። አላህ ከወተት ሚነጣ ድንጋይ ልኬላችኋለሁ ከገነት ብሏችኋል? አላላችሁማ። ካላላችሁ መሐመድ የሰራው ፈጠራ ነው። ይህንን እንደገና ደግሞ ከገነትም ቢወርድ እኛ ብዙም ትኩረት አንሰጠውም እንዳትል ደግሞ ምን ብሎ አሁንም ያዘህ መሰለ ቆልፎ ይህንን ጥቁር ድንጋይ ጋር መገኘት ፊቱ መቅረብ የአላህ ቀኝ እጅን እንደመያዝ ነው፣ የአላህ እጅን እንደማግኘት ነው አለ። ላንብብልህ ብቻ ቪዲዮ ረጅም ነው። እንግዲህ ክቡራን ተመልካቾች እንደምታዩት እንግዲህ እፎይ በማስረጃ በመረጃ ነው እያመጣ ሲከራከራቸው ሲያስረዳቸው የነበረው። የራሳቸው መጽሐፍ ገልጦ ነው ሲነግራቸው የነበረው። ግን ምንጊዜም ያው የእስልምና አስተምሮ ምንጊዜም ግደል፣ ስቀል፣ ፍለጥ ስለሆነ በማስረጃ በመረጃ ሲከራከራቸውና ጉዳቸውን ሲያወጣባቸው ይገደል ይሰቀል እያሉ እንግዲህ ቁም ስቅሉን ያሳዩታል ማለት ነው። እንግዲህ ከሱ በፊት እሱ በነገራችን ላይ አልደረሰባቸውም፣ አልተተናኮሰም። ማንም ክርስቲያን እነሱን አልተናኮሳቸውም። እነሱ ናቸው መጀመሪያ የሃይማኖት ማነጻጸር የጀመሩት ማለት ነው። እና ግን እነሱ ሲሳደቡ ትክክል ናቸው። ክርስቲያን ደግሞ እነሱ እንደውም ዝም ብለው ነው አምላካቸውን ሲሳደቡ ሰምታችኋቸዋል። በሚዲያ ሁላችሁም ታውቁታላችሁ፣ አይታችሁታል። እና እነሱ ግን የእኛን አምላክ ሲሰደቡ ሲያረካክሱ ትክክል ናቸው። እኛ ደግሞ የእነሱን በመረጃ ወጥተን በመጽሐፋቸው አውጥተን ጉዳቸው ሲወጣ ደግሞ ትክክል አይደለንም ማለት ነው። እና ደግሞ ከሁሉም የሚያናድደው ክርስቲያን የሚያሽቀብጠው ነገር፣ ኦርቶዶክስ የሚያሽቀብጠው ነገር ለነሱ እስቲ አሁን ሁሉም ሰው ሙስሊሞች ብቻ አይደሉም፣ ክርስቲያኑ ሞቶ ለምንድን ነው የተሳደባችሁ? በቲክቶክ የምትሳደቡ ወጣቶች ቤተክርስቲያን ያላከቻችሁ እያለ ክርስቲያን ነኝ የሚለው ህዝብ ያሽቀብጣል ማለት ነው ለነሱ። ግን ከነሱ የእምነት ጎራ አንድም ሰው ወጥቶ የነሱ ልጆች ገሰጸ ትክክል አይደላችሁም ክርስቲያኖችን አትሳደቡ ያለ የለም። እና እስቲ ሰሞኑን ደግሞ አሁን ወደ ርዕስ ወዳደረግነው ሰው ሲሄድላችሁ ሁላችንም የምናውቀው በመልካም ስራው በዝነኝነቱ የምናውቀው ኮሜዲያን እሸቱ መለሰ አንድ ቪዲዮ አውጥቶ ሰርቶ ነበር። ያው ስለምታውቁት እሱን አላወጣሁትም፣ ግን እስቲ በሱ ዙሪያ የተሰጡ አስተያየቶች አሉና እስቲ ወደሱ ከመሄዳችን በፊት እስቲ የተወሰኑ 2-3 ቪዲዮዎችን እንና ወደሱ እንሄዳለን ማለት ነው። ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አይደል? አየሁ ይሄን አምላክ ይታያል አየህ ይሄን ሽማግሌ አየኸው? ወገኖቻችንን ሰው አምላክ ይብላቸው ጥፋቱ ምኑ ጋር ነው? በዚህ ንግግር ላይ ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ አስተካክሉ። ክርስቲያን ወገኖቻችንን ሰው አምላክ ብላቸው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰው በነገራችን ላይ እፎይ ላይ ስትጮሁ እንደነዚህ አይነት ውሾቻችሁን አስራችሁ መሆን አለበት። እፎይን ስታሳድዱ እናንተንም በህግ እንደምንጠይቅ ማወቅ አለባችሁ። ማን ነው ተንኳሹ እንዴ? እፎይ በቃ ቁርአናችሁን ገለጠ፣ አነበበ፣ ስለ እውነት ሞገታችሁ ማለት ነው። እናንተ በጥላቻ ዝም ብላችሁ መጽሐፍ ቅዱስን እያነሳችሁ ስትሰድቡ ኢየሱስ ክርስቶስን ትሳደቡ ብዙ ዓመታትን አሳልፈናል።
ዝም በማለት ማለት ነው። ያው እንደምታዩት ነው። እነሱ ያው እንዴት እንደሚሳደቡ እያያችኋቸው ነው። እነሱ ሲናገሩ ያው ወደ ህግ ይቅረበው ያለ የለም ከነሱም ወገን ዝም። ግን ያው የኛ ልጅ ወጥቶ ለተተናኮሰው ትንኮሳ ከመጻፋቸው ከመረጃ አምጥቶ ሲናገር ወንጀለኛ ነው። ማንም ክፍታፍ ኡስታዝ እየመጣ አፉን ይከፍታል ማለት ነው። የራሳቸው ልጆች ግን የራሳቸውን ውሾች አላሰሩም። በአደባባይ እየወጡ ይሳደባሉ። ማለት በቃ ተናጋሪ የላቸውም። ባለጊዜ ስለሆኑ እየወጡ ይሳደባሉ። በኢየሱስ ክርስቶስ እንጨት ነው፣ የወይን ግንድ ነው፣ ተሰባሪ ደርቆ የሚሰበር እንጨት ነው እያሉ ይሳደባሉና የእነሱን ውሾች ግን የማሰር አልቻሉም። ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በኋላ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡም ችግር የለውም በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቆም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናደርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በየዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይሄ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዛ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በቤተክርስቲያናችን ውስጥ የሁላችንም አቋም ነው። ስለዛ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለበለዚያ ነፍሳትን መማረክ አንችልም። መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል አየህ። ይሄን ሽማግሌ አየህ። ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። ኦኬ እንግዲህ እንደሰማችሁት ነው ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ።
እነሱ ባሉት መንገድ ያልተቀመጠ ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን እፎይም እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት፣ መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ አይ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ቆየን ቃላት ያሰማልናኬ። ያው እንግዲህ እንደምትመለከቱ ነው እንግዲህ የአራጁ እምነት እስልምና እንግዲህ ይሄ ነው እንግዲህ እንደምትመለከቱት ያው እነሱ በዚህ ልክ ነው የኛን ሃይማኖት ሲያራክሱ የነበረው ማለት ነው። የተናገራቸው የለ የገሰጻቸው የለ ህግ አልያዛቸው የጠየቃቸው አካል የለ የራሳቸው ወገኖች የራሳቸው ሃይማኖት መሪዎች አልገሰጿቸው ወጥተው የኛ ጋር ሲሆን እኛ ጋር ጥፋት ነው በመረጃ በማስረጃ የተደግፎ የጉዳቸው ሲወጣ ጥፋት ነው ማለት ነው። እንግዲህ ነው ያለው ነገር የምትመለከቱት ማለት ነው። በጣም ነው የሚያሳዝነው። እንግዲህ ወደ ሾቱ ቪዲዮ ስገባላችሁ አሁን ሰሞኑን በጣም ወደ በማህበራዊ ሚዲያዎች ላይ ሲዛመት የነበረ ነገር ነው። ያው እሱ ከተናገረው ንግግር አንፃር ተነስቶ ብዙ ሰዎች የራሳቸውን ሀሳብ ሰጥተውን እስቲ እነሱን እንመልከት። ወንድማችን እሸቱ መለሰ ከሰሞኑ እንግዲህ የተናገረው ንግግር ነበር። በዛ ንግግሩ ብዙ ኦርቶዶክሳውያን ቅር እንደተሰኙ እያየን ነው። እኔም ደግሞ ቅር ከተሰኙት መካከል አንዱ ነኝ። ወደ ዋናው ነገር ከመግባቴ በፊት ለእሸቱ መለሰ ያለኝ አክብሮትና አድናቆት አሁንም አልቀነሰም። ምክንያቱም በሰራው ስራ ማለት ነው። ከዚህ በፊት ቤተክርስቲያንን በመርዳቱ እንዲሁም ደግሞ የተቸገሩትን በመርዳቱ መልካም ስራዎችን በመስራቱ አክባሪው ነኝ። ዛሬ ላይ ሲያጠፋ የነዛን መልካም ነገሮች ያጠፋብኛል ማለት አይደለም። ነገር ግን ዛሬ ላይ ሲያጠፋ ደግሞ ያኔ መልካም ሰርቷልና እሱን አንናገርም ማለት አይደለም። የእፎይ ጉዳይ እንግዲህ ጥሩንም መልካሙንም ነገር ይዞልን መጥቷል። አንደኛው ለፎሎወር እና ለጥቅማቸው ሲሉ ቤተክርስቲያናቸውን አሳልፈው የሚሸጡ አጉል አሽቃባጭ የሆኑ ሰዎችን አይተንበታል። ለእምነታቸው ደግሞ ዋጋ የሚከፍሉና መስዋዕትነት የሚከፍሉ ሰዎችንም እያየንበት እንገኛለን። ወንድማችን እሸቱ በዚህ ቪዲዮ ላይ ወጥቶ ስለ ጓደኛው አብሮነት በሰርጉ ላይ ስለነበረው ነገር ብዙ ነገር አወራ። ያ ያወራው ነገር ለኛ የሚመለከተን ጉዳይ አይደለም። ከሱ ጋር ተዛዝላችሁ ልኖሩም የፈለጋችሁትን ልታረጉ ትችላላችሁ። ያ ለአንተ ነው። ዛሬ ላይ ወተን እፎይንም ብለን እፎይን ደግፈን እውነታው ይውጣ እሱ ካጠፋ የሚቀጣ ስንልኩ እኛ ሙስሊም ወዳጆች ወይም ደግሞ ሙስሊም ጎረቤቶች ሳይኖሩን ቀርቷል። ሌሎቹ ጋር በሰላም ሳንኖር ቀርተን አይደለም። መዋደድና በሰላም መኖር መከባበር ሌላ ነገር። ሃይማኖት ላይ ሲመጣ ደግሞ ሃይማኖታችን እየተሰደበና እየተናቀ ባጉል አብሮነት ግን ተሸፋፍነን ማለፍ ስለማንፈልግ ነው መስዋዕትነት እየከፈልን ዋጋ እየከፈልን እየጮህን ያለ ነው እንጂ ወዳጆች ሳይኖሩን ቀርቶ አይደለም። አንተ ብቻ አይደለም ወዳጅ ያለ። እኔ እኮ የሚገርመኝ ከሁሉም የስደተኛውን የእስልምና ቡድን ለመጀመሪያ ጊዜ ወደ ኢትዮጵያ ሲገባ አቅፋ ደግፍ አቅፋ አድርጋ ከሌላው ሀገር በተሻለ የተቀበለችውን ኢትዮጵያንና የተቀበለውን ክርስቲያን ህብረተሰብን አብሮ ስለመኖር ስለ ሰላም ስለመተዛዘን ሊያስተምሩ ሲሞክሩ ነው ግርም የሚሉኝ ለቀባሪው ሲያረዱ ማለት ነው። ትንሽ ፍረት ያላቸው ነገር ግን እዚህ ጋር ወጣ ሃይማኖተኛ ለመምሰልና እንደ ኦርቶዶክስ አክባሪ ከሌሎቹ ጋር አብሮ ለመኖር እንደው በቃ ቆራጥ የሆንክ ሰው በሚመስል መልኩ ወጣ የኦርቶዶክስ ወንድሞችን ስታብጠለጥል ሶሻል ሚዲያ ላይ ድምጻችንን እናሰማውን ሰዎች ደግሞ መተ ቤተክርስቲያኗ ማታቃቸው እውቅና ያልሰጣቻቸው ብለ ከፍ ዝቅ ስታረግ ሳይ በጣም ነው ያዘንኩት። ምክንያቱም እኛም እንዳንተ ማድረግ እንችል ነበር። መልካችነት ለማግኘት ፎሎወራችን እንዲጨምር ተቀባይነታችን እንዲጨምር እፎይን እየናቅን እያንቋሸሽን እነሱን እየደገፍን እኮ መስራት ቀላል። ነገር ግን ህሊና የሚባል ነገር አለ። የአምላክ ፍቅር የሚባል ነገር አለ። ለዛ ነው ወተን እየተናገረን ያለን እንጂ እንዳንተ ተሞዳሟጅ ሆነን በሁሉ ዘንድ ተወዳጅ ሆኖ ማሳለፍ እኮ ቀላል። ነገር ግን ህሊና የሚባል ነገር አለ። ስለዚህ እሸቱ ወንድሜ በጣም አጥፍታል። ዛሬ ላይ ናከው ሶሻል ሚዲያ ላይ ያሉ ሰዎች የራሳቸውን ዶግማ የመሰረቱ የራሳቸውን እንዲያርገው ቤተክርስቲያን ያልሾመቻቸው የምትላቸው እህት ወንድሞች እኮ ናቸው የቤተክርስቲያን ድምጽ የሆኑት። እንዳንተ አይነት ታዋቂ ሰዎች ነገሮች እስከሚያልፉላችሁ ድረስ የኦርቶዶክስን ካባ ጥልቃችሁ ነገሮች ሲሳኩላችሁና ችግሩ ሲያልፍ ግን ቤተክርስቲያንን ስትወጉ ዛሬ ላይ አንተም ሆንክ ሌሎቻችሁ እየመጣችሁ ምንቋቸው ሶሻል ሚዲያ ላይ ያሉ ድምጻቸውን የሚያሰሙ ልጆች ናቸው። ክብሩን መጣ አልመጣ ስለ ቤተክርስቲያን ድምጽ እየሆኑ ያሉት። ግማሾቹ ደግሞ ስለ ቤተክርስቲያን አስተምሮ ፍለፊት ወጥተው እንደፎ አይነቱ ደግሞ ፊቱን ሳይሸፈን በአደባባይ ወጥቶ እየተናገረ ያለው እንጂ አንተ የደረስክበት ደረጃ ለመድረስ በጣም ቀላል መሙዳሙድ ብቻ ነው አስፈላጊነቱ። ከባዱ ነገር ግን ፍለፊት ወጥቶ እውነቱን እውነት ሐሰትን ሐሰት ማለት ነው ከባዱ። ስለዚህ እሸቱ ወንድሜ አንተ መተ የአምላክ መሰደብ የቤተክርስቲያን መሰደብ የክርስቲያኑ ወንድም መሰደብና መገፋት ሳይገድ ወጥተ ለኛ የማይጠቅመን ከንተና ጋር አብሬ ኖር ያለው አዝያለሁ ተኝቻለሁ ማለቱ ይሄ በጣም የሚያስተዛዝብ ነገር ነው።
ስለዚህ አንተ እውነተኛ ኦርቶዶክስ ብትሆን ኖሮ የክርስቶስ መሰደብ የክርስቶስ መናቅ ይገባ ነበር። አንተ ባሞገስከው ልክ ያ የወደድከው ጓደኛና አብሮ ሲኖር የነበረው ወዳጅ ለምን በሚዲያ ወጥቶ ኢየሱስ ክርስቶስ የክርስቲያኖች አምላክ ለምን ይሰደባል? ለምን አላለ? ለምን አላየን? አብሮነት ካለ ማለት ነው። እውነት ከሆነ እሱ ስለምን ያንን አያረግም? አያረገውም መልሱ። ስለዚህ እባካችሁ ታዋቂነትን ስታገኙ ምን ስታገኙ እየመጣችሁ ኦርቶዶክሲያንን እንደው ቁልቁል ለመምታትና ቤተክርስቲያኗ እንደው እየተሰደበች እየተናቀች ትኑር ችግር የለውም ዋናውን ያግደልብኝ አትበሉ እባካችሁ። ትዝብት ላይ ነው የሚጥላችሁ። ለእሸቱ ወንድሜ በመጨረሻ ማስተላልፈው ሰከን ብለህ ተረጋግተህ የሰራው ቪዲዮ ስህተት መሆኑ ገብቶ እንደምታጠፋው ሙሉ እምነት አለኝ። እሸቱን አትንኩብኝ አትበለኝ፣ ቤተክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ከቻልክና ከበረታ ጎበዝ ከሆንክ እውነትን ተናገር። ነገር ግን ካልሆነልህ ዝም ማለትም ያባት ነው ወዳጅ። የሆነ ነገር ልትሰራ ስትነሳ ሚዛን ሊሆን የሚገባው ልክህ ሊሆን የሚገባው ጉዳዩ ትክክል ነው አይደለም፣ እውነት ነው እውነት አይደለም ነው እንጂ ያዋጣል አያዋጣም ብለህ ልትሰራ አይገባ። አንተ 17 ዓመት ስለቆየው ጓደኛህ ኢብራሂም መናገርህ ምን ያገናኘዋል አሁን ከተነሳው ጉዳይ ጋር? ስለ ጓደኛ ፍቅርን ልትገልጽለት በጎ ነገሩን ልታወራለት ትችላለህ አይደለም፣ እሱን በጀርባ ልትነቀሰው ትችላለህ። ነገር ግን አሁን ከተነሳው ጉዳይ ጋር ምን ያገናኘዋል? ትክክል ያልሆነ ጉዳይ አንተ መሃል ሰፋሪ ሆነ በሰራው ቪዲዮ ላይ ብዙ ኦርቶዶክሳውያን የእስልምና ማህበረሰቡን እንዲሁም እስልምናውን እንደሚጠላ አንተ ደግሞ እነሱን የምትገጽዝ ሆነህ መገለጥህ ነው። ያ ደግሞ ትክክል አይደለም። ብዙ ኦርቶዶክሳውያን ከልቡ ሰሌዳ የማይፍቀው የሚወደው የሚያከብረው ሁሌ የሚያስበው ጓደኛ ወዳጅ ብቻ ሳይሆን ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገ? ካንተ 17 ዓመት ጓደኛ ኢብራሂም በላይ አንድ የሚገርምህንና የሚደንቅህን ነገር ልንገርህ። ከዛሬ 3 እና 4 ዓመት በፊት በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች በዛ ልክ ሲደበድቡን ያም አልበቃ ብሏቸው ለእርድ ሲያዘጋጁን በትምህርት ቤት ውስጥ አስገብተው በትምህርት ቤት አጥር ላይ ዘለው እየገቡ ባዚሊን እያያዙ የተጎዳው አካላቶቻችንን እያሹን አይዞህ አላህ አለላችሁ የሚሉን ሙስሊሞች አሉ። እንዴት ያ ይካዳል? እንዴት እነሱ ይጠላሉ? ያ ብቻ አይደለም። እኔ ታስሬ በወይኒ ቤት ውስጥ ሆኜ ሙስሊም እናቶቼ፣ ሙስሊም ጓደኞቼ፣ ሙስሊም አባቶቼ እየመጡ አይዞህ የሚሉኝ የሚያጽናኑኝ የእስልምና እምነት ተከታዮች ነበሩ። እንዴት ያንን እንክዳለን? እንዴት ያንን እንፍቃለን? ይህ ብቻ አይደለም። ለድግስ ሲጠሩኝ ለኔ ተጨንቀው የክርስቲያን ምግብ አዘጋጅተው እኔ ለነሱ ተጨንቄ የሙስሊም ምግብ አዘጋጅተን የኖርን ህዝቦች ነን። ለኛ ይሄንን አትንገረን። ጉዳዩ ግን እፎይ አጥፍቷል ተብሎ ከታሰበ እፎይን በህግ መጠየቅ መብት ሆኖ ሳለ እፎይን ማሳደድ፣ እፎይን ማሳቀቅ፣ እፎይን ለመግደል አዋጅ ማውጣት እኔም እፎይ ነኝ። ይህ ደግሞ ጥላቻ አይደለም። ማንም ሰው በሃይማኖቴ ከመጣብኝ ባናቱ አንተንም ጭምር ማለት። ሌላው እጅግ የገረመኝ አነጋገርህ ይህ አነጋገር ነው። እንስማታ እንዴ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ዘመኑን ዋጁት ያለው መጽሐፍ ቅዱስ ነው። ዘመኑን ዋጅተው ልጅነትን ለሰጠቻቸው ቅድስት ቤተ ክርስቲያን ጊዜያቸውን ሰጥተው በቲክቶክ መንደር ብዙ ነፍሳትን ቢመልሱ ምኑ ላይ ነው ክፋቱ? አንተ የምታቀርባቸው እነዛ ብላቴና ህፃናት በዛ ልክ ዶንኪ ዩቲዩብ ላይ ወንጌልን ሲዘሩ ከማን ፈቃድ ወስደው ነው? ማንን አስፈቅደው ነው? አንተ ማታደርገውን ነገር ሰዎች እንዲያደርጉት መምከርም መናገርም አለብህ ብዬ አላምንም። ትንሽ ዕውቀት ምንም አንተ የናካት ትንሿ ዕውቀት እግዚአብሔር ጸጋና ሞገስን ሰጥቷት በጣም ብዙ ሺህ ህዝብ በቲክቶክ መንደር ድኗል። ይህ ደግሞ እውነት ነው። በተረፈ ሰው ጆሮንና ልቡን ሲሰጥህ ትልቅ ነገር ነውና ትቢተኛ አትሁን፣ ሰከን በል። ትምክተኛ አትሁን፣ ረጋ በል። ቃል ተሰማልን ወንድሜ ባሮክ። እንግዲህ ያው እንደምታዩት ነው። እንግዲህ ትንሽ ዕውቀት ብሎ የናቃት ዕውቀት ያው ብዙ ነፍስ እንዳወጣች ሁላችንም የምናውቀው ነገር ነው። ያው እንግዲህ እሸቱ ያንጸባረቀበት ምንድነው? እሱ ታዋቂ ነው፣ እርግጥ ዝነኛ ነው። ግን አዋቂነቱ በታዋቂነቱ ልክ አለመሆኑን ያሳየበትና
ይቺ የነቃት እውቀት ምን ያክል ዋጋ እንዳላት ግን የተረዳው አይመስልም። እስቲ እንቀጥል። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው። እሸቱ መለሰ ድምጼን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። because I respect you so much my brother። ያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው የምወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያዊ ይጠፋዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁ ለፍልፌ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ። እነሱ እኮ በዛን ያህል ልክ ሲናገሩ አምላኬ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለምመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ይህ እኮ ነው የሚያንገበግበኝ እንጂ የኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው። ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል እኮ እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅልሱ መግለጫ አውጥቶ ሰልፍ ሲጠራ ለኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲሁ የምንገበገበው እኮ። እሸቱ መለሰ ስታየን ጦርነት የምናውጅ መስሎ ነው እንዴ? ተቃራኒ ሆነን ለምን እንዲሆናል ብለን ስን ካንተ ሐሳብ ተቃራኒ ሆነ ነው ኦርቶዶክሳዊ። እንደዚህ አይነት አስመሳይ ሰዎች ሐሳባቸውን በጣም ነው የምጸየፈው እንደ ግለሰብ። በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም አይነው ድምጻችሁ ቶሎ ነው የሚሰማው፣ ቫይራል ይወጣል እኮ የእናንተ ጉዳይ ሲሆን ድምጻችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን በግለሰብ ደረጃ አይደለም በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላችሁ ምናምን ነው መስሎ የሚታያቸው። ሀገር ያላችሁ ማለት ህገ መንግስቱ ለነሱ የሚሰራ የሚመስላችሁ አሉ። አይደላችሁም እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ። አሁን መንግስት አይሰማችሁም፣ እኛ እንዳንሰማችሁ ደግሞ እየተሰራ ነው ያለው። አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁ። ቁጭ ብላችሁ ብትነጋገሩ ይሻላል። እና አስመሳይ ሰዎች ውሃ ብትጠጡ ብዬ እመክራለሁ። አይ ዘመን እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? በጣም ይሰራ። እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው። በጣም ትክክል። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ የምትወጡ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደ እሸቱ መለሰ ብሆን ወይ ደግሞ ይሄን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርን የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋለሁ። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀውን ምግብ አድርገው ለኛም ለነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም፣ ነዋሪው የሚኖረው ህይወትን ነው አሁን የተናገርከው።
እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው መቅረብስ ያለበት እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው። አንተ ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን፣ እናደንቃለን። በዚህ አመለካከት ግን አንድም ሐሳብ ትክክል አይደለም። አንተ የቀረስከውን ቀረጻ ላይ ኢብራሂም አብሮ የነበረው ያ ሳሎን የለቀቀለት ኢብራሂም፣ አንተ ጓዳ መኝታ ክፍል ገብተ ውዳሴ ማርያም ያነበብክለት ኢብራሂም ይሄንን አብሮ ሰርቶ ቢሆን ኖሮ አከብረ ነበር። የሰራው ግን አንተ የገዛ ልጆቿን የምትበላ ድመት ይመስል ወጣችሁ በታዋቂነታችሁ ተጠቀማችሁ የገዛ ወንድማችሁን የምትበሉት የምታስበሉት እንደናንተ አይነት ሰዎች ናችሁ። ወጣችሁ ሙስሊሙን መሳደብ የለበትም ነውር ነው። ሙስሊሙን ማን ተሳደብ አለው? ተሳደብኩ አለው ወይስ ልጁ? እነሱ ተሰደብን አሉ፣ ተናቀብን አሉ። ልክ ናቸው፣ አጠፉ አላለም። ልክነታቸውን ግን የሚናገር ወይ የሚመሰክር ማስረጃ አውጡልን። እኛም አብረናችሁ እንከሳለን። እኛም ከናንተ ከሙስሊሞቹ ጋር አብረን እንከሳለን። እናንተም ጋር ሲሳደቡ የነበሩትን እና አህመድ እንጀበል፣ ኡስታዝ አዘቦ በከር፣ ሐሰን ታጁ፣ ሌሎችም ጻፊያንን አውጣችሁ አጋልጣችሁ ክሰሱልን። እኛ እንደምንከሰው አብራችሁ ክሰሱልን። ጥያቄ ይሄ ነው አቻነት። እንደ አህመድ እንጀበል የራክስን ክስ ምን ይሉኛል ተብሎ ታስቦ እቅድ ታቅዶ ጽሁፍ ተጽፎ ማህበራዊ ሚዲያ ላይ ተለጥፎ በጠቅላይ ሚኒስትር ጽህፈት ቤት ማህበራዊ ጉዳይ አማካሪነት ተደብቆ መቀመጥ ግን ነውር ነው፣ ነውር ነው። ታዋቂነትን ይዞ እንዲህ ደግሞ እኛ አልተከባበርን ከሙስሊም ወገኔ ጋር አታጣሉኝ እየተባለ ሙስሊሙ ሲሳደብ እየሰማችሁ ኡስታዙን የሚቃወም አንድ አማኝ አጣችሁ። እኔ ወዳጆች አሉኝ በስልክ ነው የሚነግሩኝ፣ ማህበራዊ ሚዲያ ላይ ታዋቂ ስላልሆኑ ማህበራዊ ሚዲያ ላይ ወጥተው መናገር ስለማይችሉ አብረውኝ ያሉ ሙስሊሞች መናገር ስላልቻሉ የእነሱን ሐሳብ አምጥቼ አንጸባርቀዋለሁ። እስኪ የእነሱ ኡስታዞች ይሄን ያንጸባርቁልን፣ ይውቀሷቸው፣ ትክክል አይደለማችሁ ቢበላቸው እስኪ ይንገሩን። የጻፉት መጽሐፍ ክርስቶስን የሚያቃልን እንዳልሆነ ከኛ አባት መምህራኖች ጋር ወጥተው ይነጋገሩ። እሱ ስለ ኢሳ እንጂ ስለ ክርስቶስ መጽሐፍ ምን አገባው? ኢሳና ክርስቶስ አንድ ናቸው ማን አለ? ማን ያለው? ማን ያመሳጠረው ይሄን መጽሐፍ? ማን ያገናኘን መጽሐፍ? ለኛ በቃ የተለያየንን አንገናኝም፣ በሃይማኖት አንገናኝም፣ በሀገር ግን አንድ ነን። ኢትዮጵያን እንደ አንድ አድርገን እናስባት እንጂ ሃይማኖት ይሄ ከእንትና ስለሚማሰል ይሄ እንትና ማለት ነው ማለት አይደለም። እሸቱ አጉል ልወደድ አለ፣ አጉል ላሽቃብጥ አለ እያላችሁ ቪዲዮ ምሰሩ አገላለጻችሁ ምታሳክሩ ደስ ይለኛል። ይልቅ ከሰራው ቪዲዮ አንፃር እሸቱ ያደረገው ሚዛናዊ በሚመስል ነገር ግን ባልሆነ አጉል ልወደድ የሚል አይነት ሐሳብ ያለው ንግግር ነው የተናገረው። ግን ጊዜው አይደለም፣ ያለ ጊዜው አምጥቶ መናገር አልነበረበትም። አሁን እሱ የተናገረው ከዚህ ጋር ምንም የሚያስኬደው ነገር የለም። ማሽቀባጭ ነበር ካልሆነ ያለ ጊዜው ነው የተናገረው እንጂ ንግግሩ እውነትም ያለው አለ። ሙሉ በሙሉ የተናገረው እውነት ባይሆንም ግን አንዳንድ ተቀባይነት ያላቸው ሐሳቦች አሉ። ግን ጊዜው አልነበረም፣ ያለ ጊዜው ወጥቶ ስለተናገረው ነው። አስቀድሜ እሸቱን በጣም ከሚወዱትና ከሚያከብሩት መካከል አንዱ እንደሆንኩ እንድታውቁ ፈልጋለሁ። እሸቱን ማከብረውና መወደው ጀስት እሸቱ ስለሆነ ሳይሆን ከዚህ በፊት የሚያስከብረው የሚያስወድደውን ስራ የሰራልኝ ስለሆነ ነው። በጣም ብዙ በጎ ስራዎችን ሃይማኖት ብሔር ሳይመርጥ ሰርቷል። ባለው የሶሻል ሚዲያ እያስተባበረ ብዙ መልካም ስራዎችን የሰራ ልጅ ነውና ያንን ሁሉ መልካምና በጎ ስራዎችን በአንድ የቪዲዮ ስህተት የንግግር ስህተት ተነስቼ ክብሩን መንካት አልፈልግም። ነገር ግን ያ ማለት እውነቱን አልነግረውም ማለት አይደለም። የወንድማችንን የእሸቱን ቪዲዮ እንደዚህ ራፍሊ ከላይ እንዲሁ ላየው ሰው ወይንም በእስልምናና በኦርቶዶክስ ተዋህዶ ወይንም በክርስትና እምነት ተከታዮች በሁለቱ ሳይድ የተነሱትን መሰረታዊ ጥያቄዎች ላልተረዳና ላላወቀ ሰው የእሸቱ ቪዲዮ የሚመስለው በጣም ሚዛናዊ ቪዲዮ ነው የሚመስለው፣ ወይንም በጣም ሚዛናዊ የሆነ ንግግር ነው የሚመስለው። ለዚህ ደግሞ በሁለቱ የእምነት ተከታዮች ዘንድ በእስልምናና በክርስትና እምነት ተከታዮች ዘንድ የተነሳው መሰረታዊ ጥያቄ ምንድነው፣ መሰረታዊ ቅራኔያቸውስ በሁለቱ ሳይድ ምንድነው የሚለውን ከተረዳን የሱን ንግግር በቀላሉ ጀጅ ማድረግ እንችላለን ብዬ አስባለሁ። በእስልምና እምነት ተከታይ ወገኖቻችን የተነሳው መሰረታዊ ጥያቄ እፎይ የሚባል የክርስትና እምነት ተከታይ በእኛ በእስልምና እምነት ተከታዮች ዘንድ በጣም ክብር ያላቸውን ምንወዳቸውን ምናከብራቸውን ነብያችንን ክብር ነክቷል። ስለዚህ ህግ ይጠይቅልን ነው። ይሄ ነው መሰረታዊ ጥያቄያቸው። በክርስትና እምነት ተከታዮች ዘንድ ደግሞ ምንድነው መሰረታዊ ጥያቄ የሚለውን ከመጣን
የክርስትና እምነት ተከታዮች ደግሞ ልክ እንደ እፎይ ሁሉ በእስልምና እምነት ውስጥ ሆነው የኛን እምነት ያንቋሸሹ፣ የኛን እምነት ያቃለሉ፣ ክብር የነኩ አሉ። ይልቁንም ከእምነታችንም ከምንም ነገር በላይ የሆነውን አምላካችንን የሰደቡ አሉ። ስለዚህ እፎይን የሚጠይቅ ህግ እነዚህንም ይጠይቅልን ነው። መሰረታዊ ልዩነቱ ይሄ ነው። መቼስ የእስልምና እምነት ተከታይ ሆናችሁ ነብያችንን ነካብን ያላችሁት እፎይን ይጠይቅ የምትሉ፣ እኛ ደግሞ እንደ ክርስትና እምነት አምላካችንን ሰድቦብናል ያልነውን ይጠይቅ ስንል አትጠይቁ እንደማትሉ ተስፋ አደርጋለሁ። እና ወንድማችን እሸቱ እኛም የእስልምና እምነት ተከታይ ጓደኛ አለን፣ እኛም የእስልምና እምነት ተከታይ ጎረቤት አለን። አብረን ተከባብረን ልክ እንዳንተ ኖረናል፣ አሁንም እየኖርን ነው። ወደፊትም እስከ ተከባበርን ድረስ በሰላም በፍቅር እንኖራለን። እና እሸቱ ሰው የሚፈልገውን ነገር መናገርና እውነትን መናገር እጅግ የተለያዩ ነገሮች ናቸው። ምናልባት የተናገርከው ንግግር አንዳንዶቹ የሚፈልጉት እንደሆነ ግልጽ ነው። ነገር ግን እውነት እንዳልሆነ እነሱም ያውቁታል። አሁን ከተፈጠረው ነገር አንፃር ግን በጣም የሚፈልጉት ንግግር ነው ለአንዳንዶች። ስለዚህ የእስልምና እምነት ተከታይ ሆኖ ድንበር እንዳይታለፍለት እንደሚፈልገው ሁሉ እኛም የክርስትና እምነት ተከታይ ሆነን ድንበር እንዲታለፍብን አንፈልግም። የእስልምና እምነት ተከታይ ሆኖ መሰደብ እንደማይፈልገው ሁሉ እኛም እንደ ክርስትና እምነት ተከታይ መሰደብ አንፈልግም። ስለዚህ የሱን እምነት አከብርለታለሁ፣ እሱም ያከብርልኛል። በዚህ መንገድ በፍቅር እንኖራለን። ቪዲዮውን አድርሱልኝ። አመሰግናለሁ። እናመሰግናለን ወንድማችን። እንግዲህ ያው እንደምትመለከቱት ነው እንግዲህ በእሸቱ ዙሪያ የተሰጡ አስተያየቶች። እውነቱን ለመናገር እኛን ያው እሸቱን እንደምታውቁት ሁላችሁም በጣም ከማንም በላይ ለቤተክርስቲያን ጥሩ ስራ ያሰራ ነው። በተጠረበት ሁሉ አለሁ ያለ በጣም ሁሉንም ሰው በኩል የሚያይቅን ሰው ነው። ቅን ልቡን ያለው ሰው ነውና በአንድ ቀን ንግግሩ ሙሉ በሙሉ የሰራውን መልካም ስራና ክብሩን ማውረድ አያስፈልግም። ብዙ ሰዎች እንደዛ የሚናገሩ አሉ። ጭራሽ የዩቲዩብ ቻናሉን አንሰብስክራይብ ለማድረግ አይነት የቀሽ ሙድ የሚያራምዱ ሰዎች አሉና ይሄ አግባብ አይደለም። እነዚህን ተዋቸው። ዝም ብሎ ጥራዝ ነጠቅ በባዶ ሜዳ ጥራዝ ነጠቅ ጀግና መጫወት አስፈላጊ አይደለም። ልብ ካለ ለሃይማኖት ተነሳ፣ አታሽቃብጥ። አሁን የእሸቱ ንግግር ያለ ጊዜው ሆኖ ማሽቃበጥ መሰለበት። ቅድም እንዳያችሁት ወንድማችን አርያ መካሻ እንደተናገረው እሸቱ ቪዲዮ ሲሰራ ወጥቶ ኢብራሂምም ቪዲዮ መስራት ነበርበት፣ ግን አያደርጉትም። እነሱ ይሞቷታል እንጂ አያደርጉትም። እነሱ ቢነሱ አፋቸውን ቢከፍቱ ኦርቶዶክስ ላይ ኦርቶዶክስ ባሽቀብጥ ለነሱ ቆይ ለዚህች ሃይማኖት የሚቆም ማን ነው? አባቶች የተባሉትም ድምጻቸውን አጥፍተው ዝም፣ የሃይማኖት ተቋማት ጉባኤ የተባለው ደግሞ ቢያዳላ ለነሱ ባለጊዜ ስለሆኑ ማለት ነውና ኦርቶዶክስ ተነሳ፣ እንንቃ፣ አሽቀባጫ እንሆን። እፎይን ሁላችሁም ታውቁታላችሁ። መቼም ቲክቶክ የማይጠቀም የለም። ዛሬ ብዙ ወጣቱ ተጠቃሚ ነው። የተናገሩት በሙሉ አይተውት ነውና ቲክቶክ ላይ የተናገሩን ሰምታችኋል። የሚናገሩን የሚሰጣቸውን ሀሳብ ሰምታችኋል። አንድም የየትኛውን ቦታ ሄዶ የእነሱን ክብር ነክቶ የተሳደበው የለም። ከመጽሐፋቸው ከሐዲሳቸው ከቁርአናቸው አውጥቶ ነው አፋቸውን ያስያዛቸው። እነሱ ምንድነው ለምን ጉዳችን ወጣ፣ ለምን ክብራችን ተነካ ነው። እነሱ ያለ መረጃ አምጥተው እግዚአብሔርን ቅድም ሲሳደቡ ሰምታችኋል። በሃይማኖታችን ሲያንቋሽሹ ሰምታችኋል። እንደመሰላቸው አድርገው ነው የሚተረጉሙት መጽሐፉ። እነሱ ያለ መረጃ እነሱ ሲናገሩ ትክክል ናቸው። እኛ እነሱን ደግሞ በመረጃ ስንናገራቸው ትክክል አይደሉም ማለት ነው። ከነሱ በላይ የሚገርመኝ የኛው የወጣቱ የኦርቶዶክስ ማሽቀበጥ ነውና እንዲህ የምታሽቃበጡ ሰዎች አጉል ለጎደድ በሚጥሉ ሰዎች ይረፉ። ተከባብሮ ተዋዶ መኖር ሌላ፣ ሃይማኖትን አስከብሮ አቋም ይዞ መኖር ሌላ። ክርስቲያን ቁርጠኛ ነው መሆን ያለበት። ክርስቲያን ወላዋይ መሆን የለበትም። ዓላማ ይኖር፣ ጽናት ይኑረን። በአንድ ለሃይማኖታችን ቆራጥ እንሁን። ለማንም ዝም ብለን አሽቃባጭ አንሁን። በቃ አቋማችን ያጠን ክርስቲያን ያቋም ጽናት ያለው ነው መሆን ያለበት። ክርስቶስ ቢቻላችሁ ከሁሉ ጋር ኑሩ ብሏል። ግን በማይመች አካሄድ ደግሞ መሄድ ደግሞ አያስፈልግም። እና ይሄ ነው ያለው ነገር። እንግዲህ የተረፉ ቪዲዮዎችም ይኖራሉ ያው በእሸቱ ዙሪያ። እስቲ እንግዲህ እሱን ቀጣይ እናቀርባለን። ደግሞ አንዳንድ የበራላችሁ ሙስሊሞች ደግሞ እስቲ የሰጡት አስተያየት አለ። እስቲ እሱን እንስማ። ለፎይ አንድ የሙስሊም ወንድማችን የጻፈው በጣም ያስገረመኝ ነገር አለ ያገኘሁት፣ እሱን አቀርብላችኋለሁ። ከእናንተ የሚጠበቀው ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ይህን ቪዲዮ ተከታተሉ። አሁን ላይ በፎይ በወንድማችን ጉዳይ ላይ ቀርበው ከመከራከር ይልቅ እሱም በለው ቁረጠው ተሳድቧል እያሉ ወሬ የሚነዙ ብዙ ሰዎች ባሉበት ቦታ ላይ እንደነዚህ ደግሞ እውነትን የሚገልጡ ልጁ አላጠፋም እውነታውን ገልጦ ተናገረ እንጂ የሚሉ ወንድሞች እየመጡ ይገኛሉ። አንደኛው ወንድማችን ይሄ ነው። ልጁ እንዲህ ይላል፣ ጀማል አህመድ ይባላል። እፎይ የሚባለው ልጅ በመረጃ ነው የሚሞግተው። ለእያንዳንዱ ነገር ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የና አቡ ቡሃሪን ኪታብ በመረጃ እያቀረበ ነው የሚከራከረው። ለኡስታዞች በተደጋጋሚ ጥሪ ቢቀርብም ይላል፣ ስሙኝ፣ ጥሪ ቢቀርብም ብዙ ሙስሊሞች ወጣቶችም ኡስታዞችም ለውይይት ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም
ደፍሮ ከልጁ ጋር የተዋየ ታዋቂ ኡስታዝ አላየንም። እነዛ እባካችሁ ቀርባችሁ ተያዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታው መሪዎች ሆነዋል። ኢጎህን አውልቀህ ጣልና ተዋይ። ኡማው ከናንተ የሚፈልገው ለሚነሱ ጥያቄዎች አጥጋቢ መልስ እንድትሰጡ ነው ይላል። እንደነዚህ አይነት ሰዎችም አሉ እውነታው የገባቸው ማለት ነው። ይሄ ልጅ አያይዞ ፖስት ያደረገው ደግሞ ሌላ ነገር አለ። እሱንም ላንብብላችሁ። ሰው እንዴት ረመዳንን የሚያክል ወር ላይ ጾምን የሚያክል ነገር ይዞ ያዘው መጣል በለው ስቀለው ሲል ይውላል። ስከኑ ዱዓ አድርጉ። ይህ ወር በዚህ ሁኔታ የምናሳልፈው ወር አይደለም። በግልም በአጠቃላይም በኡማው የመጣውን በልአ በዱዓ በኢባዳ የምናስተካክልበት ወደ አላህ የበለጠ የምንንቀሳቀስበት ጊዜ ነው። ተሳስተው ከሚያሳስቱ ሰዎች አላህ ይጠብቀን። ከፊት ሆነው እሳቱ ላይ ቤንዚን የሚያርከፈክፉ የኛ ሰዎችን ታው በሏቸው። አሁን ጊዜው አይደለም በሏቸው። ወደ አላህ የምትቀርቡበት ጊዜያችሁን እያባከኑባችሁ ነው ይላል። ወንድም እውነታው የገባው ሰው እንዲህ ይላል። እፎይን ለተናገረው ነገር ለእያንዳንዱ በማስረጃ መጥቶ መወያየት የሚፈልግ ሰው ካለ ልጁ ዝግጁ ነው። ከዛ ውጪ ግን ያዘው ፍለጠው የሚባል ነገር የለም፣ አይሰራም። ካጠፋም እፎይ ይቀጣል። ከዛ ውጪ ግን ባላጠፋው ነገር ላይ ወንጀሎ ለማሸማቀቅ የሚካሄድበት መንገድ ትክክል አይደለም እያልን ስንጮ እየመጡ አንዳንዶቹ ሃይማኖታችን ተነክቷል የሱ አባሪ ሆናችሁ ወይ ምናምን ይላሉ። ይሄው እንግዲህ የነሱ ወገን የሆነው ወጥቶ እየጻፈ ነው። ነገ ከነጎዳ ደግሞ እንዲህ እውነታው የገባቸው ሰዎች እየወጡ ይጽፋሉ። ያው እንደሰማችሁት እንዲህ ደግሞ እውነታው የገባቸው ማስተዋል የሚችሉ መቼም እንግዲህ ከብዙ እንክርዳድ መካከል አንድ ስንዴ መገኘቱ ያው ሀቅ ነውና እንግዲህ እንደዚህ ተገኝቶ ደግሞ ሀሳብ የሚሰጡ ሰዎች አሉና እነዚህ አይነቶች ቢበዙ ሰላም የሚሆን ነበር። እንግዲህ ዲሞክራሲ ያለባት የሃይማኖት እኩልነት ያለበት አገር ነች የምትባል ሀገር ውስጥ እንግዲህ እንደዚህ እንደምትመለከቱት ክርስትናችን እየተጨቆነ እኛ እየተጨቆን ደግሞ የሚገርመው ነገር አሁን የልጅ ተናገረ ከነሱ ወገን አይደለ ቆይ አንለቅም ብሎ የሚፎክሩበትም እኮ ይኖራል። ይፎክሩበታል። አሁን እነሱ ሰላምም ስለማይፈልጉ ወጥተው እነሱ ሊሰድቡት ሊጮበት አንተ የካፊር እንትን ወዳጅ ነው ምናምን እያሉ እነሱንም እሱ ላይ የሚወርዱበት ይኖራሉና ትንሽ ብቻ ከባድ ነው ያለው ነገር። እንግዲህ እግዚአብሔር አምላክ እሱ እንግዲህ ተባባሪ ሃይማኖታችን እንግዲህ ይጠብቅልን ነው። ሌላ ምን ይባላል? ግን ከኛ የሚጠበቀው ከተቻለ ዝምታም ያባት ነው። ዝምታ ማንንም አልገደለም። ብዙ ጊዜ ታዋቂ ሰዎች ወጥተው ባይናገሩ ይሻላል እንደውም ዝም ቢሉ። ግን ዝም ብለው እነሱ ትክክል የመሰላቸውን አርቀው ካለማሰብ በቃ በቃ ሁሉም ሰው ይስማማባታል ብለው በማሰብ ዝም ብለው የመሰላቸውን ወጥተው መናገሩ ባያደርጉት ሁለተኛ ባይናገሩ ጥሩ ነውና የነገር እንግዲህ ክቡራን ተመልካቾች ለዛሬ ይዤላችሁ የመጣሁት እነዚህን ይመስሉ ነበር። ቀሩትን ደግሞ በሰሞኑ ቪዲዮ እንሰራለን። እንግዲህ እስካሁን እንግዲህ ተማሪዎቹ በተከታተሉ ብዬ አስባለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ማየት አለባቸው ለምትሏቸውም ሰዎች ሼር አድርጉላቸው። እስካሁን ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ቻናሉን ሰብስክራይብ በማድረግ እኔንም ማገዝ ትችላላችሁ። እንግዲህ እንማማርበታለን፣ ቁም ነገርን እንለዋወጥበታለን ብዬ አስባለሁ። አብራችሁኝ ከኔ ጋር እንድትሆኑ ከወዲሁ ለማሳሰብ ወዳለሁ። ይቆይ።